ትላንት ያየው ቪዲዮ እንኳን ትላንት የለቀቀችው ቪዲዮ እንኳን አንተ አይጸጸተም አይቆጨም? ለምን ስታይ አታዝንም? እንደዛ ሆና ስታወራ እንኳን አይተህ አታዝንም? አይደብርህም? የሚፋቀሩ ሰዎች የሚዋደዱ ሰዎች ተለያይተው ስታይ አይደብርህም? እና እኔ እኮ እንዳትለያዩ እኮ ነው ኤርፖርት ድረስ የጠራው። እናንተ እኮ ጠንቋ አይደለህም እኮ። እንዴት ነው እዛ የመጣው? ኤርፖርት ድረስ ጠራኸኝ። እሺ ጠራኸኝ እና ለምንድን ነው የጠራው? ሰዓቱን ነገርከኝ፣ የምትሄድበት ሰዓት ነገርከኝ። እሺ ለምን ነግረሃለሁ? ጥሩ አደረግክ። እንደዛ እኮ ለምንድን ነው የጠራው? ምን እንዳደርክ ዋና ምን እንዳደርግ አንተ ቁጭ ብለህ ልጅቷን ማሳመን ይቅር ማለት ትችላለህ። በደንብ ነው የምትችለው። ገባህ? እኔ ስለጠራኝ ምንም የሚለወጥ ነገር የለም። ያ የሷ ፐርሰናሊቲ የሷ መብት ነው። ስማኝ እኔ ገገማሶን ታቀኛለህ አይደለ? ጠልፌ ሳመጣት በአንድ እግራችሁ ቆማችሁ እንቧ ከረዩ አላችሁ ምናምን እሺ ብዬ ለቅቄያት የራሷን መብት እንድትወስን አደረኳት። እንደዛ ሳደ ለምን አደረክ ላይ ናቸው ዋና። ስማኝ በቃ እኔማ አፈቅራታለሁ። አሁንም ቢሆን ብትመጣ አቀበላታለሁ። እኔ ምንም እሷን ምበድልበት ምንም ነገር የለም። በቃ ስተት ሰው እንደሚሰራው ስተሰራ ሁለታችን ባለመግባባት ማለት ልጅነት ይዞን ፋራውንም ብዙ ስተሰርተን እዚህ ተዳረስን። በቃ ሌላ አጭቅጭቀኝ በቃ እኮ ስተት ሰራሁኝ። አሁን ስተት እንትና ሰራ እንትና አልሰራም መባባሉ እንተውና ችግር ነው ያንተ እንደቀላል የኔ ችግር የኔ ከሆነ እኔ አንተ ሰው ልለያይ ሲል አላግዝህም። አግዘኛ አታግዘኝ አይመለከትህም። ከዚህ በኋላ አንተን እገዛ ምናምን አልፈልግም። እንዴ አግዛለሁ አላግዝም ምን ይጠቅመኛል? ምን ያደርግልኛል? እሺ አሁን ነገራቶች ረፍደዋል ብለህ የምታስበው? በጣም ረፍደዋል እንጂ ምን ማድረግ እችላለሁ? እንዴት ማድረጋቸው? ምን ይሄንን አድርግ በል ምን ላድርግ? እንዴ ከመሬት ተነስተ አሚን ተፈቅራታለህ አይደል? እሺ አፈቅራታለሁ እኮ ካፈቀርካት ምንም ቢሆን የፈለገው አግተህ ስታመጣት እኮ መስዋዕትነት እየከፈልክ ነው አለ ፍቅርህ። ስለዚህ አሁንም አረፈደም ማለት አሁን የታወቀ ምኑን የታወቀ አሁን የዛን እንዲ አግተህ ማምጣትህን እኮ አሁንም ቢሆን እኮ እየደገፍኩ እኮ አይደለም እኔ ሶጂ በቃ ለዚህ ነው የጠራኝ። በዚህ ሰዓት እንደዚህ ነው እንዲህ አይደለም እያለ ማስብበት ታይም አይደለም። በቃ በጣም የሚያስጠላ የሚጨንቅ ሙድ ላይ ነኝ። ግዴታ ወጥቼ እየዬ ምናምን ማለት የለብኝም። ስማኝ እኔ እንድትለም እኮ በቃ ስለዚህ በቃ አትነዝነዘኝ። በዚህ ጉዳይ ልታወራኝ ከሆነ አልፈልግም። እኔ በዚህ ጉዳይ ላወራ ሳይሆን ጓደኝነት ነው የመጣሁት። እኔ በዚህ ጉዳይ ላወራ ሳይሆን ከቻልክ እንደውም ለፍቅር ስትል ልልክህ ነው። ለፍቅር ስትል የት ነው ይሄ መስዋዕትነት ከፍላለች። ይሄ መስዋዕትነት ከፍላለች ያለችበት ነው የምልከኝ። የአባት ቤት መሰለህ እንዴት ተነስተህ ዝም ብለህ እኔ እንድትለም እኮ በቃ ስለዚህ በቃ አትነዝነዘኝ። በዚህ ጉዳይ ልታወራኝ ከሆነ አልፈልግም። እኔ በዚህ ጉዳይ ላወራ ሳይሆን ጓደኝነት ነው የመጣሁት። እሺ እኔ